ምኞታችንና ህልማችን ጉጉታችንና ልፋታችን ለምን ለዱንያ ብቻ ሆነ? አላህ ስብሓንሁ ወተዓላ በሱረቱል አንከቡት ላይ ወማ ሃዚሂ ልሐያቱ ዱንያ ኢላ ለህውን ወለዒብ፣ ይህችማ የዱንያ ሕይወት መታለያና ጨዋታ እንጂ ሌላ አይደለችም አለ። ወኢነ ዳረ ልአኽረተ ለሂየ ልሐያዋን ለው ካኑ ያዕለሙን፣ የአኽራው ኑሮ በእርግጥም የዘላለም የሕይወት አገር ናት። ለው ካኑ ያዕለሙን፣ የሰው ልጆች ቢያውቁ ኖሮ ስብሓንላህ አኽራን ትተው ዱንያን ባልመረጡ ነበር አለ ረሱል ሰለላሁ ዐለይሂ ወሰለም። ይህችን ዱንያ አላህ ዘንድ ምን ያህል ቦታ እንዳላት ሲገልጹልን ለው ካነት ዱንያ ተዕድሉ ዕንደ ላህ ጀናሃ በዑዳ፣ ዱንያ አላህ ዘንድ የትንኝን ክንፍ ያህል ዋጋ ቢኖራት ኖሮ ማ ሰቃ ካፊሩን ሚንሃ ሸርበተ ማ፣ ካፍር ከዝች ዱንያ ላይ ውሃ እንኳን ባልጠጣ ባልቀመሰ ነበረ አላህ ዘንድ። ይህች ዱንያ የትንኝን ክንፍ ያህል፣ ትንኝን ራሷን ብቻ ሳይሆን የትንኝን ክንፍ አንዷን ፓርት እንኳን የትንኝን ክንፍ ያንን ያህል ዱንያ አላህ ዘንድ ቦታ ቢኖረው ካፍሮች ከዚች ዱንያ ውሃ ባልቀመሱ ነበር አሉ። እንግዲህ በዚህ መልኩ ሰሓባዎችም ታቢዒኖችም ሐኪሞችም ስለዚች ዱንያ ሱብሓነላህ እጅግ በጣም ወደር የሌለው ንግግሮችን ተናግረው አልፈዋል። እኛም ልንማርበት ቆም ብለን ልናስብበት የሚገባን ንግግሮች ተናግረዋል። ለምሳሌ ሐሰን አልበስሪ ረሒመሁላህ አድረክቱ አቅዋምን ላ የፍረሁነ ቢሸይእን ምን ዱንያ አተውህ፣ ሰዎችን አግኝቻለሁ አሉ ምንም ያህል ዱንያ ቢያገኙ የማይደሰቱ ወላ ያዕሰውነ ዐላ ሸይእን ሚንሃ ፋተሁም፣ ከዱንያ አንድ ነገር አመልጧቸው ከሆነ የማያዝኑ ሰዎችን አግኝቻለሁ ወይንም አጋጥመውኛል አሉ። እንደዚሁም ወቃለ ሓቲም አልአስም ረሒመሁላህ መተሉ ዱንያ ከመተሊ ظለክ። ሱብሓነላህ ተመልከቱ ይህንን ምሳሌ እንዴት እንዳመጡ። ዱንያ እንደ ራስህ ጥላ ነው አሉ። ዱንያ እንደ ራስህ ጥላ ነው። እንጠለብተሁ ተባዓድ፣ የምትከታተለው ከሆነ የምትፈልገው ከሆነ የምታሳድደው ከሆነ እየራቀ ይሄዳል ይሄ ጥላ። ወኢን ተረክተሁ ተታባዕ፣ የተውከው እንደሆነ ይከተልሃል፣ ጥላህ እየተከተለ ይሄዳል። እያንዳንዳችን እንግዲህ ከዚህ በኋላ ልብ ማለት ያለብን ምኞታችን፣ ህልማችን፣ ጉጉታችንና ልፋታችን፣ ስራችን በሙሉ ለአኽራ መሆን አለበት። ዱንያ ግን ወደዛ አኽራ የሚያሸጋግረን ድልድይ መሆን አለበት።